አረንዳ አላህ ምን አጥፍቼ እንደው ምን በድዬ ነው ጌታዬ ይሄን ሁሉ መከራ የምታነባብርብኝ? ረሱል አለይሂ ሰላቱ ወሰላም አነስ ኢብኑ ማሊክ በዘገቡት ሐዲስ ኢነማ الصبر عند الصدمة الأولى ሶብር ማለት ልክ ሙሲባው ገና እንደመጣ ነው እንጂ ተበሰጫጭተን ልብሳችንን ቦጭቀን ተናደን ነገር ያለብንን እስከ ጥግ ድረስ ከተናገረን በኋላ አሁንማ ምን አደርጋለሁ ይሉ ሶብር እንጂ አይባልም። ሙሲባው ሲመጣ የሶብረኞችን አላህ ምልክት ሲናገር الذين إذا أصابتهم مصيبة قالوا ኢና ሊላሂ ወኢና ኢለይሂ ራጂዑን እንዲህ ደርሶብሃል ኢና ሊላሂ ወኢና ኢለይሂ ራጂዑን እንደዚህ አጥተሃል ኢና ሊላሂ ወኢና ኢለይሂ ራጂዑን። በዚህ ልክ ነው ሶብር ማድረግ ያለብን እንጂ ተወረጫጭተን እስከ መጨረሻው ማድረስ ያለብንን ካደረስን በኋላ አሁንማ ምን አደርጋለሁ ይል ሶብር ብትል ሶብረኛን አጅር አታገኝምና አላህን በመጥፎ መጠርጠር የለብንም። ሰላም አለይኩም ወራህመቱላህ። አረንዳ አላህ ምን አጥፍቼ እንደው ምን በድዬ ነው ጌታዬ ይሄን ሁሉ መከራ የምታነባብርብኝ? ረሱል አለይሂ ሰላቱ ወሰላም አነስ ኢብኑ ማሊክ በዘገቡት ሐዲስ ኢነማ الصبر عند الصدمة الأولى ሶብር ማለት ልክ ሙሲባው ገና እንደመጣ ነው እንጂ ተበሰጫጭተን ልብሳችንን ቦጭቀን ተናደን ነገር ያለብንን እስከ ጥግ ድረስ ከተናገረን በኋላ አሁንማ ምን አደርጋለሁ ይሉ ሶብር እንጂ አይባልም። ሙሲባው ሲመጣ የሶብረኞችን አላህ ምልክት ሲናገር الذين إذا أصابتهم مصيبة قالوا ኢና ሊላሂ ወኢና ኢለይሂ ራጂዑን እንዲህ ደርሶብሃል ኢና ሊላሂ ወኢና ኢለይሂ ራጂዑን እንደዚህ አጥተሃል ኢና ሊላሂ ወኢና ኢለይሂ ራጂዑን። በዚህ ልክ ነው ሶብር ማድረግ ያለብን እንጂ ተወረጫጭተን እስከ መጨረሻው ማድረስ ያለብንን ካደረስን በኋላ አሁንማ ምን አደርጋለሁ ይል ሶብር ብትል ሶብረኛን አጅር አታገኝምና አላህን በመጥፎ መጠርጠር የለብንም። ሰላም አለይኩም ወራህመቱላህ።